ምርጦች ዛሬ በክፍል 3 ተመልሻለሁ። ክፍል 3 የሚጀምረው ዶጋም ለቃዚም የመኪና ቁልፉንና የባንክ ካርዶችን ሁሉ በመስጠት ነው። በዚያ እርሻ ቦታ ውስጥም እስካለች ድረስም እሷም የሀብታም ነጋዴም የኩልሲም ሴት ልጅ ሳትሆን ልክ እንደፈለገውም በእርሻ ቦታ እንደምትሰራ ሰራተኛ እንደሆነች ለያማን ትነግረዋለች። ዶጋም እንዲህ እንደምትልና የሀብታም ሕይወት በቀላሉ እንደምትተው ማንም አልጠበቅም። ካሜሮንም ዶጋም ይህንን ማድረግ በመቻሏም እንዳላመንና መጨረሻም እየተቀየረችና በራሷም እየተመካች ስለሆነ እንደሚኮራባትም ይነግራታል። ዶጋ ግን ገና ምን አይታችሁም ትለዋለች። የአባቷንም የውልሲም ፈተና ማለፍ እንደምትችልና መቻል እንደሚገባትም ታሳያቸዋለች። ያማን ግን በጣም ተናዶ ነበር። ንግግሯን አቁማም ስራዋን እንድትጀምርም ይጠይቃታል። እሷም በእሱ ላይም እየቀለደችበትም ሀብታሞችን ሁሉ እንደሚጠላ ግልጽ እንደሆነም ትነግረዋለች። እሱም የአባቷን እርዳታ የጠየቀው በባንክ ችግር ምክንያት ብቻ እንደሆነም ትነግረዋለች። የባንክም ችግሩ ቢፈታም ከአባቷ ጋር መስራት እንደሚያቆም ጠይቀዋለች። ያማን በዚህ ንግግሯም እየሳቅም እንዲህ ማድረግ የማይቻል እንደሆነ ነገር ግን ለቤተሰቡ የሚያስፈልገውን ወጪ ብቻ እንደሚሸፍንም ይነግራታል። ከዚያም ስራ ለመጀመር ወደ ደሴቲቱም ይወስዳታል። ከዚያ በኋላም ሆልሲ በእርሻው ላይ እንድትሰራም እንደማይፈቅድላትም ይነግራታል። እሱ በእርግጥም ይሄም እንደምትበሳጭ አስቦ ነበር። ነገር ግን እሷ እንስሳትን እንደምትወድም ትነግረዋለች። እሱ ግን ነገሩ ቀላል እንዳልሆነ እንስሳቱ ከመመለሳቸው በፊት ጎተራውን ማጽዳት ኃላፊነት እንዳለባትም ይነግራታል። የሰራተኞችን ልብስ እንድትለብስም ይፈልጋል። ልብሶቹም አሮጌና በጣም መልክ የሌላቸው ናቸው። በዚህ በጣም ተናዳ ለምን እንዲህ እንደሚያደርግና እሷን ለማባረር እንደሚሞክር ለማወቅም ትፈልጋለች። እሱ ይህም ስራ እንደሆነም እንዲህ አይነት ነገር እንደሌለና እሷ ራሷ ለመቆየት እንደመረጠችም ይነግራታል። ጎተራውን ለማጽዳትም 2 ቀናት ብቻ እንዳሏትም ጭምርም። ነገር ግን ልክም እንደወጣ ሞጂ የምትባል ልጅም ትደውልላታለች። ኩባንያውም ከከሰረ በኋላ አባቷም እንደቀጣትና እርሻ ውስጥም እንደሰራች በማወቋም ትቀልድባታለች። ዶጋ መልሳ ትቀልድባታለች። ነገሩ የተሳሳተ እንደሆነና እሷ ያለችው የቤተሰቧ እርሻ ውስጥ እንደሆነ እንጂ እዚያ እንደማትሰራም ትነግራቸዋለች። ሙጂ ዶጋ ባለችበት ከተማ ፓርቲ እያዘጋጀች እንደሆነ ስትነግራት ዶጋ ትደነግጣለች። ጓደኛዋ ትደውልና ሙጂ ያለችበትን እንድትሰማም ታደርጋለች። ጓደኛዋም ያማንንም እንድታናግረው ብትመክራትም ያማንም ሲመጣ ዶጋ ለማውራት ብትሞክርም እሱ እምቢ ይላታል። ስራዋ ላይ እንድታተኩርም ይነግራታል። በተመሳሳይ ጊዜ ሆልሲ ዶጋ ያደረገችውን ሁሉንም ነገር ትታ ለቃዚም መስጠቷንም ይሰማል። አላመነም። እናም ሞግዚቷን ዶጋ ምን እያቀደች ነው ብሎም ይጠይቃታል። ሞግዚቷ ግን ዶጋ ለምን እንደዚህ እንደምታደርግ እንደማታውቅም ታረጋግጥለታለች። ሆልሲም ራሱ ሄዶ ዶጋን ለማየትም ይወስናል። ወደ ብሪያን እንሄዳለን። እሷም ያማን በዶጋ ላይ ያደረገውንና ጎተራውን እንድታጠብ ማድረጉን ከሰፈርም ትሰማለች። በዚህም በጣም ተናዳም ያንን ስራም የእነሱ ሰራተኞች ራሳቸው ይሰሩ እንደነበርም ትነግራቸዋለች። ወደ ዶጋ እንመለሳለን። በጎተራው ሽታ ተረብሻለች። ከዚያም ሁሉ በላይ ደግሞ አህያ መጥቶም ያጸዳችውን ሁሉም ያበላሽባታል። ያማን ይህንን ሲያይ በሳቅ ይፈነዳል። ያኔ ብሪያን መጣ እንዴት እንዲህ አይነት ነገር እንደሚፈጽምና ጎተራውን እንዲታጠብ እንዴት እንደሚገፋፋም ትጠይቋለች። እሱም የመንደሩ ሴቶች ሁሉ እንዲህ እንደሚያደርጉና እሷም ከነሱ የማታንስ እንደሆነችም ይነግራታል። እሷ ግን ዶጋም ከነሱ የተለየች እንደሆነችና እንዲህ ማድረግ እንደማይገባውም ትነግረዋለች። በዚህ ጊዜ ሆልሲም ይደርሳል። ያማን በጣም ተናዶ ዶጋ አባቷን የጠራችው እሷ መሆኗን እርግጠኛ ስለሆነ ሊጋፈጣትም ይገባል። ነገር ግን እሷም አልደወለችለትም ነበረም። እናም ስራዋን እንደምትቀጥልም ታረጋግጥለታለች። አባቷንና ሞግዚቷን ለመገናኘትም ትወጣለች። እነሱም በምትገኝበት ሁኔታ ተደናግጠው ከእነሱ ጋር እንድትሄድ ሊያሳምኗት ይሞክራሉ። ነገር ግን እሷ በወሰነችው መሰረት 6ቱን ሳምንታት እንደምትጨርስም ትነግራቸዋለች። ያማን ለ3 ቀናት ብቻ ሰርታ ቀሪውን እረፍት እንድትወስድ እነሱም ከእሷ ትንሽ እረፍት እንዲያገኙም ይጠቁማል። እሷም በዚህ ተናዳ ምንም አይነት እረፍት እንደማትፈልግም ትነግረዋለች። በዚህ ሰዓት የምርት አባት ከሆልሲ ጋር ሊገናኝ ቀጠሮ ስለነበረው ይደውልለታል። ሆልሲም ዶጋን ትቶም ይሄዳል። ዶጋም ስራዋን እንደምትቀጥልም ትነግራቸዋለች። በተመሳሳይ ጊዜ ቡራክ ያማን ለምን እንደዚህ እንደሚጨክንም ያልገባት ቪራንም ያናግራል። ያማንም የቅርብ ጓደኛው ስለሆነ ምክንያቱን እንደሚያውቅም ጠይቀዋለች። ቡራክ ግን ምንም እንደሚያውቅም ይነግራታል። ወደ ያማን እንመለሳለን። ሰፍረን ዶጋን እንዲጠብቃትም ይጠይቋል። ነገር ግን ስራ ስትሰራም እንዳይረዳትና ከሩቅ ሆኖ ብቻ እንዲከታተላትም ያዟል። በዚህ ጊዜም ሆልሲም የምርት አባትም ያማንን እርሻ ሊገዙና ትልቅ ፕሮጀክትም ሊሰሩበት እንደታሰበ ሊያሳምኑትም ይሞክራሉ። በዚያን ጊዜ ያማን ይገባል። እነሱም መምጣቱን ሲያዩም ይደነግጣሉ። እርሻውን በምንም ዋጋ እንደማይሸጥም ይነግራቸዋል። እሱና መርት ሊጣሉም ሲሉ ሆልሲ ሀሳባቸውን እንዲናገሩም ይጠይቃቸዋል። ያማን በባንክ ችግር ውስጥ የገባው በመርት ምክንያት እንደሆነም ይነግራቸዋል። መርት ግን ይክዳል። ሆልሲም ጉዳዩን እሱ እንደሚወስንም ይነግራቸዋል። በዚህ ሰዓት ሚራን ከፊዳን ጋር እያወራች ወደ ኢስታንቡል እንዲመለሱ ለማሳመን ትሞክራለች። ምክንያቱም እዚያ መቆየትም ስለከበዳት። ነገር ግን ፊዳን እምቢ ትላለች። ወደ ያማን እንመለሳለን።
ዶጋም ስራዋን ጨርሳ ስትወጣም ይከታተላታል። ከድካም የተነሳ መቆም እንደማትችል ግልጽ ነው። ነገር ግን ያማን በምርትና በአባቱም ስላጋጠመው ነገርና ስለ እርሻው የወደፊት ዕጣ ፈንታ ተጨንቋል። ምን ሊሰሩ እንዳሰቡም ይጠይቃታል። እሷም እየቀለደችበት ወደ ስነ ልቦና ባለሙያ መሄድ እንዳለበትም ትነግረዋለች። ነገር ግን የሚገርመው ማንኛውም ሰውም ዶጋንም ሲያይ ሽቷን ስለማይመች ወደ እሷ መቅረብም አይፈልግም። ዶጋም ለዚህ ሁሉ ያማን እንደሆነም ትነግረዋለች። ጓደኛዋ የሞጂ ፓርቲ ላይ መገኘት እንዳለባት ብትነግራትም ዶጋ የምታስበው መታጠብ ብቻ ነበረም። ማታ ላይ ቡራክም ከያማን ጋር ተቀምጦ እያወራ ለምን ዶጋን እንደዚህ በጭካኔ እንደሚይዛት ማወቅ ይፈልጋል። ያማንም ይህንንም የጠየቀው ቪራ ይላል። እሱም ምንም ሚስጥርም እንደሌለና ዶጋም እየሰራች ብቻ እንደሆነም ይነግረዋል። ቡራክ ቪራ እንዳላከችው ይክዳል። ከዚያም ተነስቶ ሄደው ቪራ እንደምታስበው ምንም ሚስጥር እንደሌለም ይነግራታል። በዚህ ጊዜም ሁልሲም ያማንንም ሊያናግረው ይመጣል። ቡራክ ደግሞ ቪራን ያማን ዶጋን ሊያሰቃያትና ነገም እንዲህ ሊያሰራት እንደሆነ የሚነግራትና ቪራ ዶጋን ለማስጠንቀቅ በፍጥነትም ትሄዳለች። በዚያው ሰዓትም ሁልሲም የምርት ፕሮጀክትም ለያማን እንደሚጠቅመው ለማሳመን ይሞክራል። ምክንያቱም ሆቴሎች ሲገነቡ አዳዲስ ሰዎች ሲመጡ ያማን ምርቱን በበለጠ ዋጋ መሸጥ እንደሚችልም ይነግረዋል። ሙሉንም እርሻ መሸጥ እንደማያስፈልገውና ግማሹን ብቻም ከነሱ ጋር ቢጋራ የተሻለ ወደፊትም እድል እንደሚኖርም ይነግረዋል። ያኔ ቪራ ደርሳም ዶጋን ያማን ሊያደርገው የሚያቀረውን ነገርም ትነግራታለች። ነገ ፓርቲ ስላለ መሄድ እንዳለባትም ይነጋገራሉ። ዶጋ ግን በዚህ እርሻ ውስጥ ምንም የረፍት ቀን እንደሌላትና ለያማንም ብትጠይቀው እምቢ እንደሚላት እንዲያውም ለሁልሲ ደውሎ ሊነግረው እንደሚችልም ትሰጋለች። ቪራ ታማለች ብላ እንድትዋሽም ትመክራታለች። በሚቀጥለው ቀንም ዶጋም እንግዳ በሆነ ህልም ተደናግጣም ትነቃለች። ህልሟ ውስጥም ያማንን አግብታ በእርሻው ላይ አብራ ውስጥ ትሰራም ታያለች። ጓደኞቿ ሲሳለቁባት፣ እሷ ግን ያማን ጥሩ ሰውም እንደሆነም ትከራከርለታለች። በዚያን ጊዜ ብሪያን ገበያ ላይ ከፒናር ጋር ሳለች ሁልሲም ያያቸዋል። የሚወዱትን አይስክሬም ገዝቶላቸውም እያወሩም ሁልሲም የአባቱ ጀግና የሚለውን ንግግርና የራሱን የአይስክሬም ስራም ያስታውሳል። ብሪያን ያ ጀግና ሰውም ጥሏቸውም እንደሄደ ስትነግረው ሁልሲም ይደነግጣል። ብሪያን ንግግሯንም ትቀይራለች። ወደ ዶጋ ስንመለስ ህልሟንም ለቪራ ስትነግራትም ያማንን እንዳገባች ማመን እንደተሳናትና በህልሟ ቪራም ከእሷ ይልቅም የሞጂ ወገን እንደነበረችም ትነግራታለች። በዚያን ጊዜ ሆስፒታል ደርሰው ምርትንም ያገኙታል። እሱ በፕላናቸውም ይረዳቸዋል። ሞጂ ወደ ያማን ትመጣና እሱ ምርጥ የፓርቲ አዘጋጅ እንደሆነ እንደሰማችና የእሷን ፓርቲ እንዲያዘጋጅላትም ጠይቀዋለች። ያማን በዚህ አጭር ጊዜ ውስጥ ማዘጋጀት እንደማይችል በግልጽ እምቢ ይላል። ሞጂ ብዙ ገንዘብ ብታቀርብለትም አይስማማም። በጣም ተናዳ ያማን እንደሚባለውም አይነት ሰውም እንዳልሆነ ተናግራ በንዴትም ትሄዳለች። ያማን ፓርቲውን ለመቀበልም ያልፈለገው እውነተኛ ምክንያቱ ሞጂ እርሱ የሚጠላትም ዶጋን ስለምታስታውሰው ነው። ከዚያም ለቡራክም ሁልሲን ስለ ምርት ፕሮጀክትም ሊያነግሩት እንደነበርና በሁልሲ ላይ እምነትም እንዳልነበረውም ይነግረዋል። ዶጋ ምርትን ታማለች የሚል የሐኪም ማረጋገጫ እንዲሰጣትም ጠይቀዋለች። ባልደረባውም ያማን በሪፖርቱ ላይም እንዳይፈርድበትም ታስጠነቅቀዋለች። ምርትም እየቀለደባት ሊረዳት እንደሚችል ነገር ግን የእርዳታውን ዋጋም እንድታውቅም ይነግራታል። ያማንም ዶጋም የት እንደሄደችም ስጠይቃትም ዶጋም ከቪራ ጋርም ትመጣለች። በጣም እንደታመመችና ተላላፊ በሽታም እንዳለባት በዚህ ወቅትም እረፍት ማድረግ እንደምትፈልግም ትነግረዋለች። ያማን ግን አያምናትም። ነገር ግን ዶጋም የሐኪምን ሪፖርትም ትሰጠዋለች። እሱ እንደማያምናትም ስለምታውቅ አስቀድማ እንዳዘጋጀችው ትነግረውና ትሄዳለች። ያማን ግን ነገሩ ሁሉም የዶጋ ድራማ እንደሆነ እርግጠኛ ነው። በዚህ ጊዜ ፊዳን ኢራን ጋር ሄዳ ወደ ኢስታንቡል ለመመለስ እንደተስማማችም ትነግረዋለች። እሱም በደስታ ይቀበላል። በተመሳሳይ ጊዜም ብሪያን ለዶጋ ምግብ ታዘጋጃለች። ያማን ምግብ እንዲያደርስላትም ጠይቀዋለች። ያማን በንዴት እምቢ ቢልም ብሪያን ግን በመጨረሻ ታሳምነዋለች። ዶጋ በጎተራው ሽታ ተረብሻ ነበር። ያማን ሲመጣ በፍጥነት ጭንብል ለብሳ ምግብ ተቀብለው ይሄዳል። ቪራም ዶጋን ያማን የተከበረ ሰው እንደሚመስልም ትነግራታለች። ዶጋ ግን ጉዳዩ እንደማይመለከታትም ትናገራለች። ያማን ወደ ብሪያን ሄደው ዶጋ እንዳልታመመችና እየዋሸች እንደሆነም ይነግራታል። ብሪያን ግን ታማለች ወይም አለርጂ ሊሆንባት ይችላል ብላ ትከራከርላታለች። ቡሽራ መታ በቤተሰቡ ዘንድ ክፍል እንደተዘጋጀላትም ትነግራታለች። ሲሪን ደግሞ ቡርሻም እንደ ዶጋን ከነሱ ጋር ለመኖር እንደምትለምድም እየቀለደች ዶጋ እንዳልቻለችም ታወራለች። ቡሽራም ዶጋ ከምርት ጋር ሆስፒታል እንደነበረችና የሐኪሙንም ሪፖርት በኃይል እንዳስፈረሙም ትሰማለች። ያማን ይህንን ሲሰማ በጣም ይናደዳል። ዶጋ ጋር መሄደውም ከቪራ ጋር ስታወራም ይደርስባታል። ፓርቲው ላይ ለመገኘትና አባቷ እንዳልቀጣት ለማሳየት እንደምትፈልግም ትናገራለች። ያማንም እሷን ከጎጆም አውጥቶ ነገሩን ሁሉ እንዳደረሰበትና ከእርሱ ጋር ወደ ስራ እንደምትሄድም ይነግራታል። ግን ለአባቷ እንዳይደውልም ትለምነዋለች። ያማን ግን በፊቷም ለሞጆ ደውሎም ፓርቲውን እንደሚያዘጋጅም ይናገራል። ኢስታንቡልም የመጣችው ሰራተኛዋ እሷን እንደምትተካም ይነግራታል። ዶጋ በንዴት ትቃወማለች። ያማን ግን ለአባቷ እንደሚደውል በማስፈራራት ፓርቲውን ማዘጋጀት ብቻ ሳይሆን መጠጥም ለሰዎች ሁሉ እንድታቀርብም ያዛታል። ቤተሰቡም ለፓርቲው እንዲዘጋጅም ያዛል። ሰፈርም ለፊዳን የኢራን ማስታወሻ ደብተርም ይሰጣል።
ፊዳንም ሲያነባው ኢራን ይህን ቦታ እንደምትወደው ነገር ግን ለፊዳን ስትል ወደ ኢስታንቡል ለመመለስም እንደተገደደችና እንደምትወደውም ተጽፎም ያገኛል። ኢራንም ከሩቅ ሆና ትመለከተዋለች። ማስታወሻ ደብተሯን እንዲያነብላት ሆን ብላ ያደረገችው መሆኑንም እንረዳለን። ፊዳም ዶጋን ለማረጋጋትም ትሞክራለች። ሞጂን ዶጋም ከአባቷ ጋር አስፈላጊ ስብሰባ ላይ ናትም፣ ስትጨርስ ትመጣለች ብላ እንድትነግራትም ትመክራታለች። ስራዋን ስትጨርስ ወደ ሆቴል እንድትሄድም ይስማማሉ። ያማንና ዶጋ መብራትም ሲሰቅሉ ያማን ቢራ እንዳትረዳትም ይከለክላል። ሰፈር ግን ይረዳታል። ቡራክም ያማን በዶጋ ላይ ጫና እየፈጠረ እንደሆነ እርግጠኛ ነው። ያማን ግን እነሱም የሁልሲም ፕሮጀክት በመፍራታቸው እንደሆነም ይነግራቸዋል። ነገር ግን እሱም የራሱን ውሳኔ እየወሰደ እንጂ በዶጋ ፍላጎትም እንዳልሆነም ይገልጻል። ሞጂና ጓደኞቿ ፓርቲው ላይ ይደርሳሉ። ማንም እንዳያውቃት ዶጋ ጭንብል ለብሳለች። ያማን ጭንብሉ እንደሚያምርባትና የአይኖቿን ቀለም እንደሚያሳምረውም እየቀለደ ያጋልጣት እንደማይፈልግና እንዳትጨነቅም ይነግራታል። ዶጋ ሞጂ መጥፎ ሰው እንደሆነችና ካየቻት እንደማትምራትም ትነግረዋለች። ያማን ግን አይሰማም። ኢራን ወደ ፊዳን ቦታውንም ስለወደደችውም ከዚህ እንደማይሄዱም ይነግራታል። ሞጂ ቪራን ዶጋ የት እንዳለችም ጠይቃለች። ቪራ ከአባቷ ጋር ስብሰባ ላይ እንደሆነችም ትነግራታለች። ሞጂ ራሷ ለሁልሲ ደውላ ዶጋ ወደ ፓርቲው እንድትመጣ ልታስፈቅድም ትሞክራለች። ቪራም ሁልሲ በስብሰባ ላይ ያለ እንዲደውልለትም እንደማይፈልግም ትናገራለች። ሞጂ ሳትሰማም ትደውላለች። ዶጋ በፍጥነት ሜዳም ትጋጫታለች። ብርጭቆም ይወድቃል። ሞጂ በጣም ተናዳም ትሳደባለች። ያማን መጥቶ ሞጂን ለማረጋጋትም ይሞክራል። ዶጋም ይቅርታ እንድትጠይቅም ይጠይቃታል። ለሞጂም አዲስ ሰራተኛ እንደሆነችና ስራዋን እንደምትችልም ይነግራታል። ስሟንም ስጠይቃትም ዴኒዝም ትለዋለች። ያማን ስራዋን እንድትቀጥልም ይነግራታል። ሞጂም ያማን የተከበረ ሰው እንደሆነም ታደንቃለች። ያማን ወደ ዶጋ ሄዶ ሊያጋልጣት እንደማይፈልግም ይነግራታል። ዶጋም ያጋልጠኛል ብላ እንደሰጋችና ለምን እንዳላደረገውም ትጠይቀዋለች። ያማን የሞጂን አይነት ሰዎች እንደሚጠላ፣ በተቃራኒው ደግሞ እሷ ውሻዋን ለማዳን ገደል እንደወረደችና ደፋር እንደሆነችም ያረጋግጥላታል። እንዳትራብ ምግብ እንድትበላም ይነግራታል። ምርት ፓርቲው ላይ ደርሶም ከሁልሲ ጋር ስብሰባ ላይ ስለነበረ እንደዘገየም ይናገራል። ሞጂም ዶጋን ትጠይቀዋለች። እሱ ግን አላየዋትም ይላል። ሞጂም እየዋሹ እንደሆነም ጠረጥራል። ያማን ግን ዶጋም ከአንድ አስፈላጊ ነጋዴ ጋር ስብሰባ ላይ እንደሆነችና ስብሰባውን ያዘጋጀው እሱ እንደሆነም ይናገራል። ዶጋም ያማን መርዳቱን ተገርማ ትመለከታለች። ነገር ግን ሞጂም አጠገቧ ስታልፍ ትጠረጥራለችና ትከተላታለች። ዶጋም ለቢራ ደውላ ያማን ባይረዳት ኖሮ እንደምትጋለጥም ትነግራታለች። ያማን ይህንን ሁሉ ይሰማል። እዚያን ጊዜ ሞጂ ወደ እሷ መጣም ልዩ በሆነውም ሽቷ እንደለየቻትም ትነግራታለች። በስራ ልብስ ውስጥም እንዳለችም ፎቶ ታነሳታለች። ያማንም ይህንን ሁሉም ይሰማል። ሞጂ ለማንም እንደማትናገር ነገር ግን የይቅርታ ስርጭት ገብታ ለክለቡ ምርጫ እንደማትወዳደርና እሷ እንደምትተካት ለሁሉም እንድትነግርም ታስገድዳታለች። ዶጋም በሁኔታው ተገዳ ትስማማለች። ነገር ግን ይህ ሁሉ የሆነው በያማን ምክንያት እንደሆነ በማሰብ በጣም ትናደዳለች። ያማን ወደ እሷ መጥቶም ስራ አሳፋሪ እንዳልሆነና እንዲህም እያደረገች ሞጂ እንድትበዘብዛትም ራሷ እንደፈቀደችም ይነግራታል። ዶጋም ወጥታ ለሁሉም አንድ አስፈላጊ ውሳኔ እንዳላትም ትናገራለች። ለክለቡ ምርጫ እንደምትወዳደር አባቷም የዚህ ሻማ አጋር እንደሆነ እሷም እዚህ እንደምትሰራና ስራ ፈጽሞም አሳፋሪ እንዳልሆነም ትገልጻለች። ሞጂም ያቀደችው ሁሉ በመጨረሻ መክሸፉንም ትነግራታለች። ለጋዜጠኛዋም እንደተስማሙት ነገ ቃለ መጠይቅ እንደምታደርግም ትነግራታለች። ለያማንም ነገ እርሻው ላይ ፎቶ እንደምትነሳና ጋዜጠኞች እንደሚመጡም ትነግረዋለች። ያማንም ምንም ችግር እንደሌለውና የፈለገችውን ማድረግ እንደምትችልም ይነግራታል። በሚቀጥለው ቀን ዶጋ ፎቶዋን ትነሳለች፣ ቃለ መጠይቅም ታደርጋለች። ያማንም እርሻው ላይ ሲደርስ ሁሉም ቃለ መጠይቁን እንዳያይ ሊከለክሉት ይሞክራሉ። ምክንያቱም ዶጋም የእርሻው መክሸፍ ዋና ተጠያቂው ያማን ነው፣ እኔ የመጣሁትም ስራውን በትክክልም ላስተምረውና እርሻውንም ከኪሳራ ላድን ነው፣ ሰራተኞችንም ያባረርኩት እኔ አይደለሁም፣ ጥፋቱ የባለቤቱ ያማን ነው ብላ ተናግራ ነበረም። ያማን ወደ ዶጋም ሄደው እቃዋን ጠቅልላ አሁኑንም ከእርሻው እንድትለቅና እንደተባረረችም ይነግራታል። ውድ ቤተሰቦቼ ክፍል 3 ይህን ይመስላል። ክፍል 4 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁ።